እዚህ ዓለም ውስጥ እጅግ በጣም ቢዩቲፉል ወይም በጣም የሚያምር ነገር ውስጥ አንዱ ሰው ነው አይደለም? በተለይ ደግሞ ህይወታችን ውስጥ ጥሩ ሰዎች ሲመጡ እጅግ በጣም ደስ ይላል አይደለ? ህይወታችን ውስጥ በጣም ብዙ ደስተኛ ሞመንት የምናሳልፈው ከሰው ጋር ነው። እንደዚሁም ህይወታችን አስቸጋሪ ሲቹዌሽን ሲገባም እነዛ ችግሮች የምናልፈው ከሰውና በሰው ነው። the same time ህይወታችን ውስጥ በጣም ብዙ ኤክሳይቲንግ አንኤክስፔክትድ ሁኔታዎችም ሲገጥሙን አይዘር በሰው ነው ወይም ደግሞ የምናልፋቸውም ከሰው ጋር ነው። ስለዚህ የሆነ ሰው እዚህ ምድር ላይ ሲኖር እጅግ በጣም ሰክሰስፉል ወይም ደግሞ የተዋጣለት ህይወት ነው የኖረው ብለን ጀጅ ልናደርግ የምንችለው ከሰዎች ጋር ባለው ኢንተራክሽን ነው። በዙሪያው ምን ያክል ሰዎች አሉት ማለት ዲፔንድ ሊያደርግበት ይችላል አይደል? በጣም ሎ ላይ ስትሆኑም ሃይ ላይ ስትሆኑም ያለምንም ስስት ያለምንም ፍርሃት ያለምንም ሁኔታ ሪች አውት ልታደርጉት የምትችሉት ምን ያክል ሰው አላችሁ በዙሪያችሁ። ችግር ላይ ብትሆኑ ስልካችሁን አንስታችሁ ያለምንም መሳቀቅ የምትደውሉለት ሰው ምን ያክል ሰው ነው ያለው ህይወታችሁ ውስጥ። ደስተኛ ስትሆኑም ደስታችሁ እንዲካፈል ያለምንም መሳቀቅ ወይ ደግሞ ፍራቻ ደውላችሁ ኤክሳይትመንታችሁ በጩኸት በደስታ የምትነግሩት ምን ያክል ሰው አለ። ይሄን ኢቫሉዌት አድርጋችሁ የእናንተን ላይፍ ሲቹዌሽን ኢቫሉዌት ማድረግ ትችላላችሁ። ህይወታችሁ ውስጥ ብዙ ሰዎች ዲፔንድ የምታደርጓቸው አንዳንዴ ብዙ ሰዎች ህይወታችሁ ውስጥ ሊኖሩ ይችላሉ። ለምግብ፣ ለደስታ ጊዜ፣ ለመጫጫ፣ ለጉዞ፣ ለትራቭል ምናምን። እነዛ ሰዎች ሪሊ በህይወታችን ውስጥ ያሉ ሰዎች ናቸው ማለት አይደለም። በህይወታችን ውስጥ ያሉ ሰዎች ናቸው ማለት በጣም በሲሪየስ ሲቹዌሽን ውስጥ ዌዘር ጉድ ኦር ባድ ማለት ነው እናንተ ከልባችሁ ትረስት አድርጋችሁ ሁሉ ነገራችሁ አሳልፋችሁ መሰጣቸው ሰዎች በነሱ ብዛት ላይፋችሁን ኢቫሉዌት ማድረግ ትችላላችሁ። ምክንያቱም እዚህ ዓለም ውስጥ ማቴሪያል ነገር መጥቶ ሊሄድ ይችላል፣ ገንዘብ መጥቶ ሊሄድ ይችላል፣ እውቀት መጥቶ ሊሄድ ይችላል፣ ጤና ነው ሊሄድ ይችላል እና አብዛኛው በህይወት እስካላችሁ ድረስ አብራችሁ ኖረው ቀድሟቸውን ቢሄዱ ጥላቻቸውን ብትሄዱ ሰዎች ናቸው ረጅም ጊዜ አብራችሁ የሚቆዩትና እሱ ላይ የምታደርጉት ኢንቨስትመንት በጣም ክሪቲካል ነው። እዛ ላይ ሲሪየስ ሆናችሁ ነው ኢንቨስት ማድረግ ያለባችሁ። እኔ አንዱ በህይወቴ ውስጥ ብሌስድ ሆኜበታለሁ ብዬ ማስበው ሰዎች በዙሪያ ያሉኝ በፈለኩት ሰዓት በማንኛውም ሁኔታ ላይ ሪች አውት ላደርጋቸው የምችል